ሰላም ቅዱሳን፣ እግዚአብሔር ስሙ የተባረከ ይሁን። ዛሬ አንድ ጸሎት ከእናንተ ጋር አብረን እንድንጸልይ ስለፈለኩ የእግዚአብሔር ቃል በኢሳይያስ 26 ቁጥር 3 ላይ እንደዚህ የሚል ቃል አለ። በአንተ ላይ ታምናለችና በአንተ የምትደገፈው ነፍስ ፈጽመ በሰላም ትጠብቃታለህ እያለ ይናገራል። ዛሬ በአይምሮ ጭንቀት ውስጥ ላሉ ሰዎች መጸለይ እፈልጋለሁ። በአይምሮ ጭንቀት ውስጥ በተለያየ ነገር እየታወካችሁ ያላችሁ ሰዎች ይህ ቃል እንዳወጅ ይህን ቃል በእናንተ ላይ ማወጅ እፈልጋለሁ። በአንተ ላይ ታምናለችና ፈጽመህ በሰላም ትጠብቃታለህ። በአንተ የምትደገፈውን ነፍስ ፈጽመህ በሰላም ትጠብቃታለህ እያለ ይናገራል። በጌታ በኢየሱስ ክርስቶስ ስምና ስልጣን በዚህ በአይምሮ ጭንቀት ውስጥ ላላችሁ ሰዎች ጸልያለሁ። አሁን ፎከሳችሁን እይታችሁን ሁሉ ወደ ክርስቶስ እንድታዞሩ አይምሯችሁን ክርስቶስን እንድታስቡ እነግራችኋለሁ። መንፈስ ቅዱስ ነፃ ያውጣችኋል። በጌታ በኢየሱስ ክርስቶስ ስምና ስልጣን በተለያየ የአይምሮ መታወክ ውስጥ በተለያየ የአይምሮ ጭንቀት ውስጥ ላሉ በጌታ በኢየሱስ ክርስቶስ ስምና ስልጣን ነፃ መውጣት ይሆንላችሁ ዘንድ ጸልያለሁ። አሁን ፈጽሞ የሆነ የመንፈስ ቅዱስ ሰላም በእናንተ ላይ ይመጣ ዘንድ ፈጽሞ የሆነ የመንፈስ ቅዱስ ሰላም በአይምሯችን ላይ ይመጣ ዘንድ ጸልያለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን ከዚህ ጭንቀት ነፃ ትወጡ ዘንድ ከአይምሮ መታወክ ነፃ ትወጡ ዘንድ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ይህንን ጸሎት የተስማማችሁ ከስር አሜን ብላችሁ ትጽፉ ዘንድ ጸልያለሁ። አሜን ብላችሁም ተቀበሉ። በኢየሱስ ስም ነፃ የሚያወጣ የመንፈስ ቅዱስ ኃይል በእናንተ ላይ እጠራለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን አሜን።